የእውነተኛ ክርስቲያን መገለጫ በቅዱስ ዮሐንስ አፈወርቅ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዛሬ የምናቀርበው የእውነተኛ ክርስቲያን መገለጫ ምንድነው? ቅዱስ ዮሐንስ አፈወርቅ እንዳስተማረው ፀሐይ ብርሃን ካልሰጠች ፀሐይ አትባልም። ብርሃን አለመስጠት ተፈጥሯዊ አይደለምና። እንስሳት ካልተነፈሱ እንስሳት አይባሉም፣ መተንፈስ ተፈጥሯቸው ነውና። አሳ ከውሃ ከወጣ ሕይወት ያለው አሳ መሆኑ ይቀርና ይሞታል። አንድ ክርስቲያንም እውነተኛ ክርስቲያን የሚባለው ሲጸልይ ነው። ክርስቲያን ማለት በወልድ ውሉድ በክርስቶስ ክርስቲያን በመንፈስ ቅዱስም መንፈሳዊ መባል ነውና፣ ልጅ ከሆነ ደግሞ አባትን ማናገር ክርስቲያናዊ ተፈጥሮ ነውና። አንድ ክርስቲያን እውነተኛ ክርስቲያን የሚባለው ሲያመሰግን ነው። ክርስቲያን ማለት እግዚአብሔር ፈጣሪ ዓለማት ነው ብሎ ማመን ነውና፣ ስለዚህ ለአንድ ክርስቲያን የሰማይና የምድር ውበት እየተመለከተ እግዚአብሔርን ማመስገኑ ክርስቲያናዊ ተፈጥሮ ነው። አንድ ክርስቲያንም እውነተኛ ክርስቲያን የሚባለው ሲመጸውት ነው። ክርስቲያን ማለት ሀብት ሁሉ ከእግዚአብሔር እንደሆነ መመስከር ነውና፣ ስለዚህ ራስን እንደ መልእክተኛ አድርጎ በመቁጠር ያለውን ለሌላው ማካፈል ክርስቲያናዊ ተፈጥሮ ነውና። አንድ ክርስቲያን የሚባለው ቅዱሳት መጻሕፍትን ሲያነብ ነው። ክርስቲያን ማለት በመንፈስ ቅዱስ ሀብት ደስ የሚሰኝ ነውና፣ ይህን ለማድረግ ደግሞ መንፈስ ቅዱስ በቅዱሳት መጻሕፍት በኩል ሲናገር መስማት ለአንድ ክርስቲያን ክርስቲያናዊ ተፈጥሮ ነው። ቅዱስ ዮሐንስ አፈወርቅ። ጸሎት ኃይል አላት። ጸሎት የነቢዩ ኤልያስን ቃል ሰምታ ሰማይን ዘግታለች፣ ደግሞም ከፍታለች። ጸሎት አንበሶችን አፍ ዘግታለች፣ እሳትንም አቀዝቅዛለች። በአንተም ሕይወት ውስጥ የኃጢአትን እሳት የምታጠፈው ጸሎት ናት። ተስፋ በቆረጥክ ጊዜ ጸልይ፣ ብርሃን ታገኛለህ። በኃጢአት በወደቅክ ጊዜ ጸልይ፣ መናሳትን ታገኛለህ። እግዚአብሔር ለምን ይሰጣችኋል፣ አንኳኩ ይከፈትላችኋል ብሏል። እርሱ መስጠት ሰልችቶት አያውቅም፣ እኛ ግን መለመን እንሰለቻለን። ወንድሞች ሆይ በቤተ ክርስቲያንም ሆነ በቤታችሁ በመንገድም ሆነ በሥራ ቦታችሁ ልባችሁ ወደ እግዚአብሔር ይጸልይ። ጸሎት ዘወትር በእጃችሁ ያለች መሳሪያ ናት። ንስሐ የገባች ነፍስ በጸሎት ካልታጠበች እድፏ አይለቅም። ስለዚህ ጸሎታችሁ ከምጽዋት ጋር ይሁን። ጸሎትና ምጽዋት በአንድነቱ ነው ወደ እግዚአብሔር ሲወጡ በፊቱ እንደ ጣፋጭ ዕጣን ይሆናሉ። በጸሎት መለመንን፣ በንስሐ መመለስን፣ በምጽዋት ማረጋገጥን አታቋርጡ። ቅዱስ ዮሐንስ አፈወርቅ። በልብ ውስጥ ቂም አትያዝ። ቂም መያዝ በልብ ውስጥ መርዝ እንደመያዝ ነው። ያ መርዝ ሌላውን ሳይሆን አንተን ይገድልሃል። ጠላትህ ቢበድልህ እርሱ ታሟል፣ አንተ ግን ይቅር በማለት በሽታው እንዳይጋባብ ተጠንቀቅ። እግዚአብሔር ምሕረት ልክ እንደ ሰፊ ባህር ነው። ወደዚህ ባህር ውስጥ ለመግባት የምትችልበት ብቸኛው በር ግን ይቅርታ ነው። አንተ ለሌሎች ይቅርታን ስትነፍግ ያን በር በራስ ላይ የቆለፍክ ነው። እግዚአብሔር ሊምርህ ዝግጁ ነው፣ አንተ ግን ይቅር ለማለት ዝግጁ አይደለህም። ምክንያቱም ይቅር ማለት የሚችለው ይቅር ማለትን የሚያውቅ ልብ ያለው ብቻ ነው። ሊቁ አውግስጢኖስ። የተወደድክ ወንድሜ ሆይ ይህችን ዓለም መውደድ ልብን ታውካለች፣ መንፈሳዊ ዓይንን ታጨልማለች፣ ከልዑል እግዚአብሔር ታረቃለችና ይህንን እወቅ። ወንድሜ ሆይ ፍቅር ዓለምን ካንተ ቆርጦታል። ለክፉ ምኞት ባሪያ አትሁን። ሥጋህን ለመብላት ወይን ለመጠጣት አትሳሳ። በባሕሪ ጾር ተቃጥለህ ድል እንዳትነሳና የፈጣሪ የእግዚአብሔርን ትእዛዝ እንዳትረሳ
ለረሃብና ለጽም ተገዛ እንጂ። በጠላቶች እጅ እንዳትወድቅ በየጊዜውና በየሰዓቱ ወደ እርሱ ጸልይ። ከስስትና ከንፍገት ራቅ። ሰማያዊ ዓይን ይገለጥልህ ዘንድ ለሰማያዊ ነጽሮት ትበቃ ዘንድ ተጋድሎና ትጋትህን አስተውለያል። ለኃጢአት ስርየት ይሰጥ ዘንድ በመኮንነ ጽድቅ በኢየሱስ ክርስቶስ ፊት እንባህን አፍስስ። ከቅዱሳን ጋር ዘላለማዊ ዕረፍትን ገንዘብ ታደርግ ዘንድ በአጭር ዘመንህ ዕረፍትን አትውደድ። ክፉዎች መናፍስት ከአንተ እንዲርቁ የምትሻ ከሆነ መዝሙራትን ከመጸለይ አትስነፍ። የጨለማ አበጋዞች ምሕረት የሌላቸው አጋንንት ከአንተ ይርቁ ዘንድ ለፈጠረ እግዚአብሔር ጸልይ። በአልዓዛር ማዕድ እንድትቀመጥ ራስህን ድሃ አድርግ። ለአንተ ሲል ራሱን ለሰዋ አምላክ ራስህን ሰዋ። በግርምት ዕለት ወደ ሰርጉ ጠርቶ ያደርሳልና። አባ ገብረ ኪዳን። ስለታሙ የሐሜት ጥርስህ የሚያርፈው በወንድም ሥጋ ላይ ሳይሆን ነፍስ ላይ ነው። በዚህም ጥርስህ ወንድምህን በእጅጉ ትጎዳዋለህ። እንዲህ በማድረግህ አንተም እርሱንም ሌሎችንም ብዙ ሺህ ጊዜ ትጎዳቸዋለህ። በሐሜትህ አንተን የሚሰማ ባልንጀራ የሐሜት ተባባሪ ይሆናል። በዚህም ምክንያት እርሱንም በደለኛ ታደርገዋለህ። እርሱም በእርሱ ላይ ከነገሰበት ኃጢአት የተነሳ ለሌላ ለወዳጁ ምን መርጦ ማውራት እንዳለበት ሳያውቅ ከሐሜተኞች ጎራ ይቀላቀላል። እንዲህ አይነት ሰው ጻድቅ ልንለው እንችላለን? እንዲህ አይነት ሰው በመጦሙ ትልቅ የጽድቅ ሥራን እንደፈጸመ ቆጥሮ ይኩራራል። ሰዎችን ወደ ኃጢአት እየመራ ትልቅ ሥራን እንደሰራ ሰውን ራሱን በከንቱ ያስኮፍሳል። ከዚህ ጎን ለጎን ሊታይ የሚገባው ትልቁ ቁም ነገር ስለ ቤተ ክርስቲያን ጥቅም ሲባል የእንዲህ አይነት ሰው ንግግር ከመስማት መከልከል እንደሚገባ ነው። ምክንያቱም የዚህ ሐሜተኛ ወሬ እርሱም ብቻ ኃጢአተኛ የሚያሰኝ ጉዳይ ሳይሆን ቤተ ክርስቲያንንም ጭምር የሚያሰድብ ነውና። ስለዚህ በጦም ሰዓታችሁ ጊዜም ይሁን አይሁን 3 ነገሮችን በሕሊናችሁ ትይዙ ዘንድ እመክራችኋለሁ። እነርሱም ክፉ ከመናገር መከልከልን፣ ማንንም ሰው እንደ ጠላት ከማየት መቆጠብንና እንደ ልምድ አድርጋችሁ ከያዛችሁት መሐላ ትርቁ ዘንድ እመክራችኋለሁ። ቅዱስ ዮሐንስ አፈወርቅ። ሕይወትን ሊወድ መልካሞችንም ቀኖች ሊያይ የሚፈልግ ሰው ምላሱን ከክፉ ከንፈሮችንም ተንኮልን ከመናገር ይከልከል። አንደኛ ጴጥሮስ መልእክት ምዕራፍ 3 ቁጥር 10። ጾም መድኃኒት ናት። አወሳሰዷም በትክክል ላላወቁ ግን ጥቅም የላትም። ይህችን መድኃኒት የሚወስድ ሰው በየስንት ሰዓቱና በምን ያህል መጠን እንደምትወስድ፣ ለምን አይነት በሽታ እንደምትጠቅም፣ በየትኛው አካባቢና የአየር ሁናቴ እንደምትወሰድ፣ ከእርሷ ጋር የሚሄዱና የማይሄዱ ምግቦችን እንዲሁም ከእርሷ ጋር የማይስማሙ ሌሎች ነገሮችን ለይቶ ማወቅ አለበት። እነዚህን ግምት ውስጥ አስገብቶ የማይወስዳት ሰው ግን ከጥቅሟ ይልቅ ጉዳቷ ታመዝንበታለች። አንድ በሐኪም የታዘዘልንን የደዌ ዘሥጋ መድኃኒት እንዲያሽለን ስንፈልግ በጥንቃቄ ልንወስደው ያስፈልጋል። የነፍሳችንን ደዌና በአእምሮአችን ውስጥ ያሉ ቁስሎችን ለመፈወስ ብለን በምንወስደው መድኃኒት ደግሞ ከዚህ የበለጠ መጠንቀቅ ይገባናል። ቅዱስ ዮሐንስ